ጤና ይስጥልን ክቡራትና ክቡራን፣ ስለምታደምጡንና ስለ ርዕዮትም ስለምትናገሩ እጅግ ደስ ይለናል። በየትኛውም የዓለም ክፍል ሆናችሁ እንደምታደምጡን ስናውቅም እንዲሁ። የዛሬ እንግዳችን መጋቢ ሐዲስ እሸቱ አለማየሁ ናቸው። ከመምህር እሸቱ ጋር ከዚህ ቀደም በተለያዩ ጊዜያት ቃለ ምልልስ የማድረግ ዕድል ደርሶኛል። ለዚህም አመሰግናለሁ። ሆኖም የሚያስተምሯቸውና የሚያስቧቸው ጉዳዮች እንደ ሃይማኖት፣ ባህል፣ ሰውነት ወይም ሰው መሆን ወዘተ ተጠንተው ተተርጉመው ተተንትነው የማያልቁ በመሆናቸው ዛሬም ልናወጋ እዚህ ስቱዲዮ ተገናኝተናል። መጋቢ ሐዲስ እሸቱ አለማየሁ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲስ መምህር ናቸው። በበርካታ የዓለም ክፍሎች ተዘዋውረው ኢትዮጵያውያንና ኢትዮጵያውያት ምዕመናንን አስተምረዋል። ርዕዮትን ጨምሮ በበርካታ መገናኛ ብዙሃን አማካይነት ሐሳባቸውን አሻግረዋል። ዛሬም በልዩ ልዩ ጭብጦች ዙሪያ ሊያወጉን እዚህ ርዕዮት ስቱዲዮ በመምጣታቸው ከልብ እናመሰግናቸዋለን። ቴዎድሮስ ጸጋዬ ነኝ። የምታደምጡት ደግሞ ርዕዮትን ነው። ከርዕዮት ጋር ሁኑና አትርፋችሁ ተዝናኑ። መምህር እሸቱ እንኳን በደህና ወደዚህ ስቱዲዮአችን መጡ። እኔም እንኳን ደህና ቆያችሁኝ። ባለፈው በሌላ ቦታ ነበር፣ ዛሬ ደግሞ በራሳችሁ ስቱዲዮ ውስጥ በመገናኘታችን እና ወደ ህዝቡ የምትደርሱበት መንገድ በጣም የበለጠ እየሰፋ በመምጣቱ በጣም ደስ ብሎኛል። የህዝብን አስተሳሰብ ለመለወጥ በጣም ትልቅ ድርሻ አለው ብዬ ከማምነው ሚዲያ ነውና በዚህ ሚዲያ ላይ የሚሰሩ ሰዎች ደግሞ የሰውን አእምሮ መሐንዲሶች፣ የሰው አስተሳሰብ ኢንጂነሮች ናቸውና ከነዛ መካከል ደግሞ እናንተ ናችሁና ወይም አንተ ነብይም ስለማምን በጣም ደስ ብሎኛል። በጣም አመሰግናለሁ። በዓለም የምናከብረው ለምንድን ነው መምህር? በሃይማኖት በኩል ሲታይ ምን አንደምታና ትርጓሜ ያለው የሚለውን በማንሳት ብንጀምር ደስ ይለኛል። መልካም፣ ጥሩ ጥያቄ ነው። መቼም ጥያቄ በማንሳት አትታመም። ቆስቋሽም ተንኳሽም ጥሩ ጥያቄዎች ታነሳለህ። በጣም ደስ ይለኛል። ከነዛ ጥያቄዎች አንዱ ነው ማለት ነው ይሄ። እንግዲህ